እንጂ እግዚአብሔር ድሃ ሆኖ መታበደረው አይደለም የሰጠህ ነው ወይ እኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው ሰዎች አንድ ሲያዩ ሁለት ሲያዩ ሶስት ሲያዩ ብዙ ነገሮች እስኪከፈቱልን ነው ድካሙ አዋቂ ከሆንክ ይላል ተፈጥሮን ተሰማለህ ይላል ታይም አንስታይን ያለው ነገር አለ ለምሳሌ አውሪላቲቭ አንጻራዊ ነው ምን ይላል ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና ጊዜ አንጻራዊ ነው ብዬ አስባለሁ እኔ በበረከት አምናለሁ የጊዜ በረከት የሚለው ሐሳብ አለ ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው ከ11 ይሰጣሉ ለምንድነው ተብሎ ሲል ገንዘቡ እንዲባረክ ነው ሌላም ትርጉም አለው አይደል እንጂ እግዚአብሔር ድሃ ሆኖ መታበደረው አይደለም የሰጠህ ነው ግን መልሶና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰተኸው አላልቅ ብሎ ለምን ለአንተም ተጠቀምበታለህ ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል ብር ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ ጸልያለሁ የጊዜ በረከት ማለት 24 ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓት ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ አስባለሁ ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩና ወደ 8000 ምናምን ገጽ ሆኗል መጽሐፍ በገጽ ብቻ ዝም ብሎ ፕላስ ያው እንዴት ይሁሉ ነገር ተጻፈ ብሮ ራሴን ጠይቀዋለሁ አይ ግን አንዳንዴ ሱፐርናቹራል ነገር አለ የጊዜ መባረክ አለ የእድሜ መባረክ አለ የብዙ ነገር መባረክ አለና በረከት በጣም ብዙ ነው እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው ሰዎች አንድ ሲያዩ ሁለት ሲያዩ ሶስት ሲያዩ ዝም ብሎ የሚመጡ አይደሉም ነው ሶ የበኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ 222 ማለት በረከት ነው ማለት ነው እና አይኖ አቋዋለሁ ያንን ሶ አንዳንድ ጊዜ ሁሉንም ነገር በራሴ ሰራውት በራሴ ሞከርኩት ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመርለታል ይጨመራል ይሰጣል ምክንያቱም የሚባክን ጊዜ አይደለም የሥራ ጊዜ ነው ሚሽንህን ታውቀዋለህ ሰርተ ማለፍ ያለብህ ነገር ትረዳዋለህ ስለዚህ ሊጨመርልህ ይገባል ከሌላው ከማይሰራውም ቢሆን ላንተ ጊዜው ማለት ነው ግን አንዳንዴው አንኳኩ ይከፈትላቸዋል ይላል አሁንኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን እንፈልገው ካልተከፈተም እስኪከፈት ማንኳኳት ነው እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ ምን ይላል ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው ማንኳኳት አለበት በጣም ስታንኳኳ ዝናብ ኮኔ ጀርባ ላይ ያርፋል ምን ይላል በጣም ትዳከማለህ ግን ከተከፈተልህ በኋላ ነው ቤት ገባ ልፋት የለም ከዛ በኋላ ቁጭ ማለት ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ ከተከፈቱልን በኋላ ግን አለቀ አድናቆት ነው ማመስገን ነው እና ምን ይባላል ለምሳሌ በጸሎት ዓለም ሁለት አይነት ጸሎት አለ ይባላል አንሳሐሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው የተከፈተላቸው ሰዎች ግን ይሄን አይፈልጉ በውስጥ ይጸልያሉ አይነት ነው ኦሬዲ ተከፍቶልሃል አልፋ እግዚአብሔር ከፍቶልሃል ምንም የምትጨነቀው ነገር የለም እና ይሄ ድካም ያለው ነገር ይቆማል ነው የድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ ኦሬዲ ተከፍቶልሃል እና ማንሳተን ማርያም እንሆናለን ማለት ነው ይሆናል እንደዛ በለው እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል ስለዚህ አንድን ምግብ በመቅመስ እንጂ በማየት ታቋት ይችላል እና ይቅመሱት ነው ያንኳኩ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው ጊዜም ራሱ ይታዘዛል ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ
በጣም መጨረሻ ላይ ራሴ ጥቅስ ነው ምን ይላል አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች በጣም ልዩነት አለ ተፈጥሮ መስማት ዕውቀት ነው ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው ኮንቨርሴሽን ተጀምሯል እና ተግባባላችሁ ቻይና ሀገር ሄደ አማርኛ ብታወራ አይሰሙም አንተ ማትሰማም በቃ መደነቋቆር አለ አይደል አሁን ቅድም ያልከው አይነት ነው በጣም ስትለው ገብቶኛል መደነቃ አለመሰማማት ደረጃ ላይ ተደርሳል ሁሉም ነገር እንትን ይለብሃል ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው